ሰውነታችሁን ሳትታጠቡ ለስንት ጊዜ ቆይታችኋል? እኔ ለ1 ዓመት ቆይቻለሁ። እስቲ እናንተ ለስንት ጊዜ እንደቆያችሁ ንገሩኝ። ዛሬ የምናወራው በውሃ የሚባል ስለማይታጠቡት በሰሜናዊ ናሚቢያ ስለሚኖሩት የሂምባ ጎሳ ነው። የሂምባ ጎሳዎች ደረቅና በሙቀት በተሞላው በሰሜናዊ ናሚቢያ ውስጥ ይኖራሉ። የተወሰኑ የሂምባ ጎሳዎችም በደቡባዊ አንጎላም ይኖራሉ። እዚህ አካባቢ ውስጥ ውሃ ማግኘት በጣም አስቸጋሪ ነው። ብዙ ጊዜ ዝናብ አይዘንብም። እንስሳትና ሰዎች ለመኖር በየቀኑ ይታገላሉ። ነገር ግን ሂምባዎች ለብዙ ትውልዶች ይህንን አካባቢ በብልሃት ተላምደውታል። በሂምባ ማህበረሰብ ውስጥ ሀብት ማለት ገንዘብ አይደለም። ሀብት የሚለካው በከብትህ ብዛት ነው። እዚህ ላሞች ክብር፣ ኃይልና የቤተሰብ ምልክት ናቸው። የሂምባ ቺኮችም እንደኛ ቺኮች ኪስህን ሳይሆን የሚያዩት የከብትህን ብዛት ነው የሚያዩት። ስለ ሂምባ ሴቶችም ካወራን የሂምባ ሴቶች ከዚህ ውበታቸው በተጨማሪ የሚታየው ቀይ ቀለም አለ። ይህ ቀለም መቀባት ብቻ አይደለም። ከቀይ ድንጋይ ዱቄት ቀይረው ቅቤና እጽዋት በመቀላቀል የሚዘጋጅ ኦቲጄ የተባለ ቅባት ነው። ይህ ቅባት ቀንደኛ ጥቅሙ ቆዳቸውን ከፀሐይ ጨረር ይጠብቃል፣ ከነፍሳት ይከላከላል እና ቆዳቸውን እንዳይደርቅ ያደርጋል። ከዚህም በተጨማሪ ይህ ቅባት የክብርና የቁንጅና ምልክት ተደርጎም ይወሰዳል። በየቀኑ የሂምባ ሴቶች ይህንን ኦቲጄ የተባለ ቅባት በማዘጋጀት በቆዳቸውና በፀጉራቸው ላይ ያደርጋሉ። ሌላ የሚገርመው ነገር ስለ ሂምባ ሴቶች ፀጉራቸውን በማየት ብቻ ሴቷ ልጅ ነች ወይም ያገባች ነች ወይም ደግሞ ልጆች ያሏት ነች ማወቅ ይቻላል። ወንዶችም እንዲሁ ፀጉራቸውንና አለባበሳቸውን በማየት የህይወት ደረጃቸውን መገመት ይቻላል። ሂምባዎች ሰውነታቸውን በጭራሽ አይታጠቡም። እዚህ ውሃ ስለማይገኝ ውሃ እንደ ቅጦት ያህል ነው የሚታሰበው። ውሃን ለመጠጣትና ለእንስሳቶቻቸው ብቻ ነው የሚጠቀሙት። ሰውነታቸውን ለማጽዳትም ምን ይጠቀማሉ ካላችሁም ሰውነታቸውን በጭስና በእጽዋት በመጠቀም ብቻ ያጸዳሉ። ጭሱ ሰውነታቸው ላይ ያሉ ባክቴሪያዎች ይገላል። እናም ጥሩ ሽታ እንዲኖራቸውም ያደርጋል። የሂምባ ሴቶች በህይወት ዘመናቸው 3 ጊዜ ብቻ ይታጠባሉ። ይህም ሲወለዱ፣ ሊያገቡ ሲሉና ሊሞት ሲሉ ነው። እስከዛ ግን ጭስ በመጠቀም ብቻ ነው ሰውነታቸውን የሚያጸዱት። ሌላ ስለ ሂምባዎች የሚገርመው ነገር ደግሞ የጋብቻ ስርዓታቸው ነው። ሚስትን ከሌላ ሰው ጋር ተስማምቶ መጋራት እንደ ኖርማልና እንደ ወዳጅነት መግለጫ ነው የሚታየው። በሂምባ ጎሳ ውስጥ የሆነ ሰው ወይም እንግዳ ወደ ሂምባ ቤት ቢመጣ የሂምባ ሰዎች ከሚስቶቻቸው ጋር እንዲተኙ ይፈቅዳሉ። ይህም የሚያደርጉት ለእንግዳው ያላቸውን ክብር ለመግለጽ ነው። አንዳንድ ጊዜ ቱሪስቶች ወደ እነሱ ሲመጡ ይህንን እንዲያደርጉ ይፈቅዳሉ። ሂምባዎች ቤቶቻቸውን ከእንጨት ከጭቃና ከከብት ፍግ ይገነባሉ። እነዚህ ቤቶች በቀን ሙቀት ይቀንሳሉ፣ በሌሊት ደግሞ ሙቀት ያቆያሉ። በመንደሩ መሃል የተቀደሰ እሳት ይኖራል። ይህም እሳት የአያቶቻቸውን መንፈስ ነው ብለው ያምናሉ። ከአያቶቻቸው ጋር የሚገናኙበት ቅዱስ ምልክት ይሉታል። የሂምባ ልጆችም ገና ከለጋ እድሜያቸው ጀምሮ ስራ ይማራሉ። ወንዶች ከብት ይጠብቃሉ፣ ሴቶች ውሃ ያመጣሉ፣ ምግብ ያዘጋጃሉ፣ ቤተሰቡን ይንከባከባሉ። ሂምባዎች እንዲህ እያሉ ለብዙ ዓመታት ኖረዋል። ነገር ግን ዘመኑ እየተቀየረ ነው። መንገዶች፣ ቱሪዝምና ዘመናዊ ትምህርት ወደ አካባቢያቸው እየገባ ነው። በአሁኑ ጊዜ ሂምባዎች ቁጥራቸው ወደ 50,000 ይጠጋል። ነገር ግን ከዘመኑ መለዋወጥ ጋር ሂምባዎች ቁጥራቸው እየቀነሰ ባህላቸውም እየተውት ይገኛሉ። ሂምባዎችን ስናይ ቀይ ቀለም ብቻ አይደለም የምናየው። የሚገርሙ ህዝቦች ባህላቸውን ለብዙ ዓመታት ጠብቀው የኖሩ ራሳቸውን ከተፈጥሮ ጋር አስማምተው መኖር የቻሉ ሰዎችን ነው የምናየው። እስካሁን ቪዲዮውን ካያችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ተባበሩኝ። ይመቻችሁ።